አመሰግናለሁ። ባለፉት 3 ሳምንታት ሁላችን እንደምናውቀው የትግራይ መከላከያ ኃይል ለ3 ተከታታይ ሳምንታት በሚያስደንቅ ጀግንነት ወራሪዎችን ሲፋለም እንደቆየ እንደነበርና አሁንም እንዳለ ይታወቃል። ባሳለፈው ግበናል ብዙ ክፍለ ጦሮች ተደምሰዋል። ጠላት ግን ያለ የሌለ ኃይሉ በማሳሰብ ወደፊት ግፋ እንጂ የሰው ሬሳ ደንታው አይደለም የሚያልቁ ክፍለ ጦሮች ደንታ ስላልሆነ ዝም ብሎ ወደፊት ግፋ ከኋላም እየመታ ቀጥሉ የሚል ብቻ በቀቢጸ ተስፋ ወደፊት እንዲገቡ ነው እያደረጋቸው ያለ። ይሁን እንጂ ህዝባዊ ሰራዊታችን ማሳለፍናቸው ሳምንታት ከፍተኛ ድል አስመዝግቧል። በቅርብ ቀናት ደግሞ ባለፈው እንዳልነው ጠላት እኛ ምን መክተው እኛ ምን ገጥመው እኛ ምን መታው በመረጥነው የትግል ስልት በመረጥነው የውጊያ አቅጣጫ እኛ በሚመቸን እንጂ ጠላት በመረጠልን እንዳልሆነ ተደጋጋሚ ሲገለጽ ነበር። አሁንም ጠላት ትቷቸው የመጡ ከተማዎችን ነፃ የማውጣት እንቅስቃሴ ግን ተጠናክሮ ቀጥሏል። በየአካባቢው ያሉ ህዝባዊ ሚሊሻዎቻችን ከፍተኛ ጀብዱ እየፈጸሙ ይገኛሉ። ለምሳሌ እንደ አባጉና ያስገደ ጽንበላ ህዝባዊ ሚሊሻ አባላት ማይጸብራ አካባቢ መሽጎ የነበረውን ጠላት ሙሉ በሙሉ በመደምሰስ ከሽሬ ተጠባባቂና ረዳት ይመጣል ብለው አድፍጠው በመጠበቅ እንደ አባጉና አካባቢም ለእርዳታ የመጣ ኃይልም ሙሉ በሙሉ በመደምሰስ እንዲበታተን አድርገውታል። በተጨማሪም የናዕዴር የላዕላይ ማጨው ታሕታይ ማጨው እና ዓዴት ሚሊሻ አባላት አክሱም ላይ መሽጎ የነበረው ህዝብ ሲያውቅ ሲዘርፍ የነበረ ኃይል እዚህ መኖር የለበትም ብሎ በተባበረ ክንድ ከአካባቢ ወጣት ጋር በመተባበር አክሱም የነበረው ኃይልም ሙሉ በሙሉ በመደምሰስ አክሱምም ነፃ ማድረግ ችሏል። በሌላ መንገድም በሑመራ አካባቢ አደባይ ያሉ የኩናማ ብሔረሰብ ሚሊሻዎቻችንም አደባይ ያለው ህዝብ እያሰቃየ የነበረ የጠላት ኃይል በሌሊት ገብተው እዛ የነበረው ኃይል በመምታት ግዳጃቸው በሚገባ ፈጽመው በሰላም ወደ ቦታቸው ተመልሰዋል። እና በየአካባቢ ያሉ ህዝባዊ ሚሊሻዎቻችን አሁንም የዚህ አይነት ጀግንነትና ጀብዱ እየቀጠለ ነው። በተለያየ አካባቢዎች ዛሬም ቢሆን የዚህ አይነት ስራዎች ሊኖሩ ይችላሉ። ተጠቃለው ሲደርሱ መረጃዎቹ ለህዝባችን ግልጽ እናደርጋለን። በሁሉም አካባቢዎቻችን ግን ህዝባችን የጠላት ኃይል እፎይ ብሎ ማደር የለበትም። ወራሪዎች ትግራይ ውስጥ ገብተው እንደፈለጉ አንጋጠው መቀመጥ የለባቸውም በሚል በመረጠው የትግል ስልት እየቀጣቸው ይገኛል፣ እየመታቸው ይገኛል። ይህ ስራችን ተጠናክሮ ይቀጥላል። ወራሪዎቹ የአብይና የኢሳያስ ወራሪ ኃይል በየሄደበት ግፍ እየፈጸመ ህዝባችን እያሰቃየ ሽማግሌዎች ህፃናት እየገደለ ነው እየመጣ ያለው፣ ንብረት እየዘረፈ ነው ያለው። እነዚህ ወራሪዎች ግን መቀበያቸው እንደሆነች ትግራይ አውቀው በተለይ እነዚህ የህግደፍ ኃይል የህግደፍ ሰራዊት ምንም በማይጠቅማቸው በማይወክላቸው ጦርነት ከማለቅ አሁንም ደግመን ደጋግመን ማለት የምንፈልገው እጃቸው በሰላም እየሰጡ ከህዝብ ጋር እና የትግራይ መከላከያ ኃይል ጋር ተባብረው እነዚህ ወራሪ ኃይሎችን መመከት ይገባቸዋል። ትግራይ ላይ የሚፈስደም የወራሪነት ወራሪዎች ናቸው። እነዚህ ወራሪዎች የሚቀናቸው አይደለም። ተደጋግመን እንደምንገልጸው ለወረራ የመጣ ትግራይ የመጣ ኃይል እዚህ ይቀበራል እንጂ ተመልሶ መውጫ እንደሌለ በማወቅ ልብ ሊገዙ ይገባል እንላለን። ይህ ትግላችን ግን ተጠናክሮ ይቀጥላል። አሁንም ጠላት በፈለግነው መንገድ በፈለግነው አቅጣጫ እንደፈለግነው እዚህ አካባቢ ሳይሆን እነሱ በፈቀዱን ሰው እኛ በፈለግነው መንገድ የተለያዩ ስልቶች በመጠቀም እናጠቃቸዋለን፣ እንመታቸዋለን። ተጠቃሎ ድሉ የኛ ነው። ትግራይ ታሸንፋለች። በዚህ አጋጣሚ የዛሬው ትልቁ ዜናም እዚህ ተንቤን አካባቢ የወደቀችው አውሮፕላንም በጀግናው የትግራይ መከላከያ ኃይል በሚሳኤል ምድብ ተመታ ከነ ፓይለቷ አውሮፕላኗ ተቃጥላ ፓይለቱ በቁጥጥር ስር ውሏል። ሻምበል ታደሰ ብርሃ በሚባለው ፓይለት ተይዟል። ይህም ያው በፈለግነው መንገድ ጠላትን መመከት እንደምንችል አሁንም ቢሆን ጠላቶቻችን መቀበሪያቸው ትግራይ እንደሆነች የሚያሳይ ትልቅ ድል ዛሬም ተመዝግቧል። በዚህ አጋጣሚ ግን በየአካባቢው ጠላት የደረሰበት ሽንፈት ለማካካስ ብዙ ወሬዎች ይፈጥራል። እነሱ ወሬ እየፈጠሩ እንዲህ ተደረገ፣ እዚህ ገባን፣ እንዲህ ይሆናል፣ እከለ እንዲሆነ እያሉ የማይረቡ ወሬዎች ሊያወሩ ይችላሉ። የትግራይ ህዝብና ወጣቶቻችን ማወቅ ያለባቸው ግን በጠላቶቻችን ወሬ መታለል የለብንም፣ ጆሮ መስጠት የለብንም።
እኛ ማትኮር ያለብን ጠላት ትግራይ ወሮ መቀመጥ እንደማይችል ትግራይ የብዙ ጀግኖች መፈጠሪያ እንደሆነች አው በዚህ 2-3 ቀን ሚሊሻዎቻችን ያሳዩት ጀብዱና ጀግነት በሁሉም የትግራይ አካባቢ ያሉ ሚሊሻዎቻችን የሚያሳዩት ጀግንነት እንደሆነ ባለፈው ሳምንትም በራያ አካባቢም የህዝባዊ ሚሊሻዎቻችን ተመሳሳይ ጀብዱ አሳይተዋል። መላ የትግራይ ሚሊሻዎች ግን ወደዚህ አይነት ጀግንነትና ጀብዱ እንደሚገቡ እርግጠኛ ነኝ። ሁላችንም ህዝባዊ ጦርነት ስንል ሁላችንም በመረጥነው መንገድ ተረባርበን ይህ ሊወረን የመጣ ኃይል ማንነታችን ሊነጥቀን የመጣ ኃይል በሁሉም አቅጣጫ እንደየ አቅማችን ተረባርበን መቃብራቸው ማድረግ መቻለብን። ይህ እንደሚሆን ደግሞ ጥርጥር የለኝም። ትግራይ አሁንም የጠላቶቻችን መቀበሪያ እንጂ መፈንጫ አትሆንም። አመሰግናለሁ። እናሸንፋለን።